እንደገና ደግሞ በዛሬ ቀን የሂሩት መዘዝ የዋዳ ቤት ደርሷል። ሳምቦስ የሚባል ሰው ሂሩት የሱ ብር ወስደዋለች እና ያ ብር ካልተመለሰ ብዙ ብር ከሳምቦስ ወስደዋለች እና የግድ ያ ብር ተበድሯለች ማለት ነው እና ያ ብር ካልተመለሰ የዋዳ በጣም ከባድ ሁኔታ ውስጥ ነው የሚገባው ማለት ነው። ሂሩትም አውቃ ነው ይሄን ያደረገችው። ይሄንን ቤት ወደ የዋዳ ስም ያዞረችለት አውቃ ነው። ከወንጀል ለማምለጥ ነው። ከዚህ ከሳምቦስ የሚባሉ ሰው ለማምለጥ ስለሆነ እንደዛ አደረገችው ማለት ነው። ይሄ ሳምቦስ ባለፈውም ሀያት ጋር መጥቶ ሀያትን አስፈራርቶ ነበረ በሽጉጥ። ግን ደግሞ ሜሪ ሀያት ምንም እንደሌላት እንደገና ደግሞ የዋዳ መጠየቅ እንዳለበት ለሳምቦስ ነገረችው ማለት ነው። እና ብቻ ሀያት ፈርታ ነበረ። አሁን ወይን ከየዋዳ ጋር ተስማምታችሁ ይሄ ብር መክፈል ወይ ደግሞ ሀያት ማናት ሂሩት ብር የት እንደደበቀች ማወቅ አለብሽ ብላ ከሊዲያ ጋር ተነጋግራ ነበረች። ግን እያስመሰለች ነው ሂሩት። የሚገርማችሁ ነገር በጣም ምን አይነት ሴት ናት! ግን እያስመሰለች ነው። እንደ በሽታኛ መስላ እዛ ቤት ማንም ሰው አያስቀምጥማ። ለዛ ነው የዋዳም ብላ ነበረ። የዋዳም አሁን እኮ እያስመሰለች ሳይሆን አይቀርም። ምክንያቱም አሁን እሷ ደህና ብትሆን እየታመመች ባትሆን እዚህ ቤት ወንጀለኛ ጋራ እንዴት እንቀመጣለን? ይሄንን አስባ ወይንም እያስመሰለች ይሆናል ብላ ነበረ እና በዛሬ ቀን ግን ሳምቦሳ የሚባለው አነቃት ማለት ነው። የዋዳን አንቆታል። ይሄንን ብር ካልመለሽ እኔ ምን እንደማደርግሽ አንቺ አታውቅም ብሎ ነው ያነቃት። ይገላታል። ይሄ ሰው ከባድ ሰው ነው ይሄ እና ብቻ የሂሩት ነገር በጣም ከባድ ነው። እስከዛሬ እንኳን ከየዋዳ መለየት አልቻለም። የሷ ችግር እሷ የምታመጣ ችግሮች የዋዳን በዛሬ ቀንም እየጎዳዋት ነው ማለት ነው። ብቻ እንደዛ ነው። የሚገርም ነው። ጊዜ ስጠኝ ብላ ነው ያመለጠች ዛሬ ራሱ። ሌላ ደግሞ ሳሚ የዋዳን ሰርፕራይዝ አደረጋት። በጣም በአበባ በሻማ በምን ሰርፕራይዝ አደረጋት። አፈቅርሻለሁ ወድሻለሁ ብሎ ነገራት ማለት ነው። ሊዲያ በተቀራኒ አለ ሳሚ እኔ መኖር አልችልም፣ ሳሚ ልረሳ አልችልም እያለችው ነው። ግን እንዴት ይሆናል? አንድ ሰው ካልወደደ አንድ ሰው ደግሞ እየወደደ መኖር ከባድ ነውና ግን ደግሞ ዛሬ እንደተረዳው እንደሆነ ዳግም ሊዲያ እንደሚያፈቅራት ነው። ሜሪን ደግሞ እንለያይ ብሎ ነው የሸኛት። ሜሪ ግን በጣም ነው ዳግም የምትወደው። ቢያንስ ለትንሽ ጊዜ እንኳን ከኔ ጋር ሁን ብላ ብትለምን ብታለቅስ ምንም ልሰማት አልቻለም። የሚገርማችሁ ነገር ሜሪ ግን ብዙ ውለታ አለባት እሱ ላይ። ያገኘችው ገንዘብ ለሱ እያበላች በሱ ብር እየተማረ በሱ ብር እየተዝናና በሷ ማለት ነው። ዛሬ ደግሞ ያባብላት እንኳን አልቻለም። በቃ እኔና አንቺ መለያየት አለብን አላት። የሴት መከራ ከባድ ነው። ቅምጥ ብትሆንም እኮ በቃ እሱን ደግሞ ወደዋለች። ሌላ ለብር ሊሆን ይችላል ግን ዳግም ታውቃላችሁ ምንም እንደሌለ። ይሄ ለጥቅም አይባልም። ሜሪ ለጥቅም አይደለም ወደ ዳግም የመጣችው በፍቅር ነው። ለፍቅር ብላ ነው ወደ ዳግም የመጣው። ምክንያቱም ዳግም ምንም የሌለ ደሃ ነው። ሜሪ ደግሞ ብር አላት። ሳምቦስ የሚባለው ሰው እሷ አስቀምጦታል። እሱ ደግሞ ሀብታም ነው እና ከሱ የምታገኝ ብር ከዚህ ጋራ ከለዳግም ትሰጠው ነበረ እና ዳግም ያ ሁሉ ረስቶታል እና መለያየት አለብን አላት። ያ ጊዜውን እሷ ላይ አሳልፏል። ችግሩንም እሷ ላይ አሳልፏል። የሚገርም ነው ግን ሜሪ ታሳዝነኛለች። እኔ እንደዛ ነው ውዶቼ። እኔ እንደመስለኝ ከሊዲያ ፍቅር የያዘው ይመስለኛል። ሁለቱም ወንጀለኞች ናቸው። እንግዲህ ምን እንደሚሆኑ አይታወቁም።
ዳግምም የእናቷ ተባባሪ ነው። ሊዲያም ያ ወንጀለኛ ናት። ሁለቱም ተገናኙ ማለት ነው። ይገርማል። በዛሬ ቀን ደግሞ ሀያት ለሂሩት መድኃኒት ለመስጠት ወደ ቤት መጣች እና ሊዲያ ስጠይቀን ማንም ቤት የለም አሁን መምጣት ትችላለሽ ነው ያለቻት። በፊትም ተስማምቶ ነበር። አግዥኝ፣ እኔ ብቻ ነኝ እናትሽ መርዳት የምችለው፣ ይሄ ጦንቃ የሰጠኝ መድኃኒት እሱ መስጠት አለብኝ። እንደዛ ካልሆነ እናትሽ ካልዳነች ከዚህ ችግር እንኳን መውጣት አንችልም። እኔም ችግር ውስጥ ነው ያለሁት እና በህግ እየተፈላለጉ ነው ሁለቱም። ስለዚህ የግድ ሀያት መዳን አለባት፣ ሂሩት መዳን አለበት ብላ ሀያት ወደ ቤት ስትመጣ ከሂሩት ጋር ስታወራ ሂሩት እያስመሰለች እንደሆነ እና ሀያት ደነገጠችና አለቀሰች። አንቺ እንዴት እንደዚህ ልታደርጊ ቻልሽ? እንዴት እያስመሰልሽ ነው? እንደዛ ከሆነ ለምን አልደወልሽልኝም? እኔ አቅ ነበረ አንቺ እንደምትመጪ፣ አንድ ቀን ጠብቅሽ እንደምትመጪ አቅ ነበረ፣ እየጠበቅኩሽ ነበረ። ሊዲያ እንኳን ይሄ ነገር አታቅም። ይሄ ነገር እንዴት ነው መዳን ቻልሽ ብላ ሀያት ብትጠይቅም ያው አንድ ቀን የምታስታውሱ ከሆነ የዋዳ ዊልቸር ላይ አድርጋ ከቁልቁለት ወደ ታች ወርውራ ነበረ እና አበጀሽና ሳሚ ናቸው የያዙት ማለት ነው። ወይ ራስሽ እንዳ አድኝ የምታስመስይ ከሆነም ደግሞ ይለያል ብላ እሱን ለማረጋገጥ መስለኛል። የዋዳ ያው ጠርጥራ ነበረ ከዚህ በፊትም ለሳሚ እኔ እንደመስለኝ ሂሩት እያስመሰለች ይመስለኛል፣ የእውነቱም እየታመመች አይመስለኝም ነው ያለቻት። ብቻ እንደዛ ነው። ያ ቀን ስትወራወር እና ያ ቀን ነው እንግዲህ የዋዳ እንግዲህ በሰበቡ አዳነች ማለት እንችላለን። የዋዳ ስትወራውራት በቃ ሰውነቴ ሁሉ መስራት ጀመረ። እንደገና ሽባ የሆንኩት ሽባ ናት አሁንም፣ ግን ቢሆንም ያው አእምሮዋ ማውራት ወደ አእምሮዋ እንደተመለሰች ነው ያ ቀን የተናገረችው ማለት ነው ሂሩት። ግን እንደዛም ሆኖ አላወራችም፣ እያስመሰለችው ቀጠለች። እንደዛ ቀጠለች። ሐኪም ቤትም ሄደች። አይታችኋል። ማህሌት ባለፈው ሐኪም ቤት ስትወስዶ ዝም አለች። ግን ደግሞ ማህሌት ከድሮ ፍቅረኛ ጋራ ስትገናኝ ታይ ነበረ፣ በአይኗ ትሰማ ነበረ። እኔ ያ ቀን ራሱ በቃች ሴት ትሰማለች አልኩኝ። እና እንደዛ ነው መጨረሻ ከሂሩት ጋራ አውርቶ ሲወጡ በምስጥር አንድ ቀን እደውልልሻለሁ ተባብሎ ስትወጣ ሊዲያ ደግሞ አውቃ ነው። የሚገርማችሁ ነገር ሳሚ ቤት እንዳለ ታውቃለች። ሊዲያ እኮ ቀላል ሰው አይደለችም። የሚገርማችሁ ነገር ሊዲያ ተንኮለኛ ናት። እንደገና ደግሞ በሳሚና በየዋዳ ፍቅር ቀንታለች። ምክንያቱም ሳሚ ስለምትወደው ቅናት፣ ንዴት፣ ብዙ ነገር እየተሰማኝ ነው ብላለች። እና አውቃ ነው ሀያት የጠራችው ቤት እንዳሉ ታውቃለች። እየሳቀች ነው እና እሷ እንደውም ለመሄድ ነበረ፣ ግን በወሬ ያዘቻት ሀያትን ማለት ነው። እና ሳሚ ይሄንን አይቶ ወጣ፣ ሰምቶ ወጣና እማዬ እናቴ ብሎ ቢያቅፋት እንኳን ተወኝ፣ የራስህ ህይወት ኑር አለችው ማለት ነው ሀያት። ሳሚ በጣም አለቀሰ። የዋዳም ተቆጣች። አንቺ እኮ እናቴ ነሽ፣ የሆነ ነገር ተሸግረሽ እንጂ እኔን እንደዚህ ማለት አትችይም አላት። ግን ደግሞ እኔ የራስን ህይወት መስርቻ ያለው እንደገና አግብቻለሁ፣ ጥሩ ቤተሰብ ጋራ እየኖርኩ ነው። ስለዚህ አንተም ትልቅ ሰውንና የራስን ህይወት ኑር አለችው ማለት ነው ሀያት። አውቃ ነው ያው ሳሚ እንዳይጎዳ ነው። ምክንያቱም በወንጀል